ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ለቀናት የዘለቀው የቡሬው ውጊያ አሁንም እንደቀጠለ ነው። ከፍተኛ ኃይል ይዞ ቡሬን ለመቆጣጠር የተሰማራው የአብይ አህመድ ሰራዊት ሊሳካለት አልቻለም። ከቅዳሜ ጀምሮ በፋኖ የገጠመው የመከላከል እርምጃ በርካታ የሰራዊቱ አባላት ከጥቅም ውጪ መሆናቸው የተገለጸ ሲሆን በበቀል በመንገድ ላይ በሚገኙ መንደሮች ላይ ከባድ መሳሪያዎችን በመተኮስ ላይ መሆኑን ያገኘነው መረጃ ያመለክታል። ሻለቃ ጌታውን የቀጠናው የፋኖ አመራር ለአንከር ሚዲያ እንደገለጹት በቡሬ እየተካሄደ ያለው ተጋድሎ ከፍተኛ ድል የተመዘገበበት ነው። በአንድ ቀን ውጊያ ብቻ ከ250 እስከ 300 የሚሆኑ የአብይ አህመድ ወታደሮች መገደላቸውንም ገልጸዋል። ይሄ የቡሬ ግንባር በቡሬ በኩል ያለው እንቅስቃሴ በጣም በተጠናከረ መልኩ በአገዛዙ ሰራዊት ተደጋጋሚ ጥቃት ነው የሚፈጸምበት፣ የድሮን ጭምር ጥቃት ሲፈጸምበት የነበረ ነው። እንደው ስለዚህ ሁኔታ ይነግሩኛል። አንደኛ ወሳኝ ቦታ ነው የቡሬ ያለው። ከዚህ ከቤኒሻንጉል ጉሙዝ ክልል አካባቢም የሚመጣ ሌላ ጥቃትንም ጭምር የሚመክት እንደሆነ ይታወቃል። እስቲ ምንድነው በዛ አካባቢ በዚህ አይነት ደረጃ ትኩረት የተሰጠው? ዋናነት አሁን መንግስት ነው በርግጥ ህዝብ ነው መንግስት ሊሆን የሚችለው። እዚህ አካባቢ ላይ በርካታ ብሔር ብሔረሰብ ያለበት ነው። አሁን ገዢ ነኝ ያለው መንግስት ከተለያዩ ብሔር ብሔረሰቦች አሁን አካባቢ አገው አለ፣ ኦሮሞ አለ፣ የተለያዩ ኃይሎች ጋራ ይህንን አማራ ሪሶርስ የማበጣበጥ ስራ ለመስራት ያውቅልሃለሁ እኔ እደርስልሃለሁ እያሉ ነው አሁን ይህን ትልቅ ጥፋት እየሰሩበት ያሉና አታጥቃሉን አታባሉን እያልን ነው። አሁን የመከላከያ በርግጥ መከላከያ የሚባል አይደለም በሙሉ የሸኔ ወታደር ይማረኩም በቃ ከተረዷቸው የሚመጡት ነገር ሌላ እዚህ መጥተኛው እኛ ሽፍታን ያለ ነው የሚለው እንዲህ እንኳን ህዝብ እንደሚዋጋን አናውቅም። መንግስት ከዛ ሲልከን ሽፍታ አለ እዚህ ቦታ እንዲይዛለን ነው የሚሉን እንጂ እንዲህ በግሃድ የተደራጀ ትክክለኛ የሆነ በህዝብ የቆመ ታጋይ መኖሩን አናውቅም። እኛ በርካታ መከላከያዎች ስንማረካቸው እነሱ ደግሞ ሌላ ያመጡልናል። በቃ መሞት የለባቸው እንጂ ፋኖ የሚታገለው እውነተኛ ትግል ነው በሚል ምስክርነት እየሰጡ በርካታ አባሎቻቸውን ከዛ ስርዓት ያመጡልን የሚገኙትና ዋናነት መንግስት ያን አካባቢ ጨፈልቃለሁ ይላል፣ ግን ያልቻለበት ሁኔታ ነው ያለ። ሰሞኑንም ከፍተኛ ኪሳራ ስላደረሰ ተመልሶ ነው የገባው ወደ መጣበት። ምናልባት አሁን የቡሬ ሁኔታ በምን ደረጃ ላይ ይገኛል? እንግዲህ በእናንተ ቁጥጥር ስር እንዳለ ይነገር ነበር። ያው እስካሁን ባለው የጦርነቱ አጠቃላይ ሁኔታ አንዱ ሲዝ ሌላው ይለቃል። ያው ፋኖ በተደጋጋሚ እንደሚገለጸው ከተሞች እንዳይወድሙ በሚል ለቆ የመውጣት ነገር አለ እንደ ስትራቴጂ የተያዘ። ምናልባት በቡሬ ያለው ሁኔታ ወቅታዊ ሁኔታ ምን ይመስላል? እሱን ስትራቴጂ እኛም አሁን የተጠቀምንበት ቡሬና አካባቢ ላይ እንደዚህ ነው። መጀመሪያ ላይ ወንድጂ ላይ ሆኖ በጣም ከባድ መሳሪያዎች እንደ ታንክ ጃሱስ ድሮንም ሊሞክሩ ነበረ። ያንን ህዝብ ከተማውን ላለማስመታት ስንል ከታወጣንና አደራጀን። አሁን የምንጠቀምበት ከከተማ ወጣ ሲልልን እየመታን ማመናመን ነው። አሁን በእርግጥ አዲስ ኦፕሬሽን እንጀምራለን ብለን እናስባለን። አሁን ለሶስተኛ ጊዜ ነው ከከተማው እያወጣን እየመታን። አሁን ያለ ኃይል በጣም ትንሽ ኃይል ነው። አሁን ብሬን ለመቆጣጠር ምንም የሚያስቸግረን የሚከብደን የትግል ስልት አይደለም። በአጭር ጊዜ ውስጥ ነጻ እናወጣዋለን የሚል ግምት አለን። ምክንያቱም ያው ውጊያ ነውና በእርግጥ እንዲህ ነው ለአራት ነጥብ የምታደማድረው ነገር አይደለም። ግን በአሁን ባለው የጠላት ቁመና ላይ ግን ይህን ለቡሬን ለመቆጣጠር ብዙም አይከብደንም። በእናንተ ቀጠና በአገዛዙ ሰራዊት ላይ የደረሰውን ኪሳራ እናንተም ባለፉት 5 ወራት ትግሉ ከተጀመረ ማለት በይፋ ጦርነቱ ከተጀመረ ወዲህ እናንተስ ያገኛችሁት ምን ለውጥ አለ? በአጠቃላይ ትግሉ ምን ደረጃ ላይ ደርሷል? በሚጠበቀው ልክ አለን። ትናንትና ተራከላሽ የነበረን ዛሬ ላይ እንግዲህ በክፍለ ጦር ደረጃ ተዋቅሯል። በእዝም ደረጃ አዋቅረናል። እዛው ጎጃም እዝ በሚል ነው። ክፍለ ጦር ደግሞ የከፋፈልንበት ሂደት አለ። ግን አሁን በተተኳሽ ደረጃ ከነፍስ ከፍላሽ ከዚህ ሀሰስ ነው በዚህ ክፍለ ጦር ራሱ ያለ እንደ ጎጃም ማለት ነው። እኛ ላይ አሁን ስናይፐሮችን ብሬኖችን በፊት በውስንነት የነበረውን አሁን ግን ከጠላት የምናገኘው እስከ ዲሽቃ ድረስ ያው አበላሽተው እየሄዱ ነው እንጂ ይህ ሁሉ ማጥቃለን አቅማችንንም አጎልብተናል ማለት እንችላለን። ግን ይህ በቂ ነው አይደለም። በቂ የማይሆንበት ምንድነው? ባንክ ያለው ከፍተኛ አቅም ያለው መንግስት ስለምታገል ሌላውም ቢሆን በዛ ልክ መቆም እንችላለን። ይህንም ሳይሆን አሁን ላይ የፈለገውን ታንክ ይዞ ዛሶስ ይዞ ገብቶ ባሉን ዘመናዊ መሳሪያዎች እያንበረከትንን ከፍተኛ ቁጥር ያለው ሰራዊት እኛ ጋር የመጣ ሰራዊት አይመለስም። ሁሌም ቢሆን መክሮ ነው የሚቀረው። አዳዲስ ኃይል ነው የሚያስገባው። ያው እንግዲህ መጨረሻ ምን እንደሚሆን ወዲያ ነው የምናየው። ይመጣል ይቀራል። አንድም ኃይል ከኛ አካባቢ ላይ ገብቶ ወደ ሌላ ወሽ ተደርጎ የሚወጣ የለም። እዛው ነው የሚቀረው።
ከባህር ዳር ወደ ምዕራብ ጎንደር ሊያመራ የተንቀሳቀሰው የአብይ አህመድ ሰራዊት ብዙም ሳይርቅ በፋኖ ኃይሎች የደፈጣ ጥቃት ተፈጸመበት። ወደ መነሻው ባህር ዳር መከላከያ ኮንስትራክሽን ድርጅት ካምፕ መመለሱንም ያገኘነው መረጃ ያመለክታል። ምዕራብ ጎጃም የገባው የአብይ አህመድ መጠነ ሰፊ ኃይልም አካባቢዎቹን እየለቀቀ በመሸሽ ላይ ነው። በደቡብ ወሎ የሰራዊቱ ካምፑን ወደ ከሚሴ ማዘዋወሩንም ለማወቅ ተችሏል። በዋርካው ምሬ ወዳጆ የሚመራው የምስራቅ አማራ ፋኖ የተለያዩ ድሎችን እያስመዘገበ ግስጋሴውን ቀጥሏል። ራያ ቆቦ ካሉት 45 ቀበሌዎች 34ቱ በምስራቅ አማራ ፋኖ ቁጥጥር ስር እንደሚገኙ ተመልክቷል። ውጫሌ፣ ደላንታ፣ ቦክሰስና ወረባቡም በአማራ ፋኖ ኃይል እጅ ገብተዋል። ሰሜን ጎንደር አጅሬ ጃኖራ ዳባት አርበኛ መሳፍንትን ለማጥቃት የገባው የአብይ አህመድ ሰራዊት ከባድ ጉዳት ደርሶበታል። በአማራ ክልል ስላለው ወቅታዊ የህልውና ትግል የዘውትር ተባባሪያችን መረጃዎችን ያደርሰናል። ባህር ዳር ከተማ ጥግ የሚገኘው የወታደራዊ ማዝዣ ጣቢያ ወይም መኮድ ተብሎ የሚጠራው አካባቢ በርካታ ሰራዊት አዲስ መንገድ አለ። ከባህር ዳር ተነስቶ በጭንባ አድርጎ በዘጌ በኩል አድርጎ ቁንዝላ፣ ከቁንዝላ ደግሞ ደንገልበር፣ ከደንገልበር ሻሁራ፣ ከሻሁራ ደለጎ ቋራ የሚገባ ከቋራ መተማ ሱዳን የሚገባ መንገድ አዲስ መንገድ አለ። በማዕከላዊ ጎንደር አካባቢ ተንቀሳቅሶ የነበረው ኃይል ከደልጊ አካባቢ ላይ ከፍተኛ ጦርነት አድርጎ እዛ ላይ የፋኖ ኃይሎች አስቆመውት ነበር። ነገር ግን ሻሁራን፣ ቁንዝላን፣ ደንገልበርን እና ቋራን አካባቢ ለመቆጣጠር በጣም ከፍተኛ ቁጥር ያለው ጦር በዛሬ ጠዋት ላይ ተንቀሳቅሶ ነበረ። ነገር ግን ጭንባ ከተባለች ከባህር ዳር ከተማ 27 ኪሎ ሜትር እስከ 30 ኪሎ ሜትር የሚገመት ቦታ ላይ ከፍተኛ ጦርነት አድርጎ የፋኖ ኃይል ማለትም ከይስማላ፣ ከሊበን፣ ከደንገልበር፣ ከራሱ ከዘጌና ከጭንባ አካባቢ የተሰባሰበው ኃይል ከፍተኛ ምከት አድርጎ ወደኋላ እንዲመለስ አድርጎታል። የተሳካ የመከላከል ስራ ሰርተው የመከላከያውን ኃይል ወደ ነበረበት ወደ መኮድ መልሰውታል። በእርግጥ ሙሉ በሙሉ ውጊያው አልቆመም፣ ግን ነገር ግን እየተገፋ ወደ ባህር ዳር ተመልሷል። ከዚህ በፊት የደቡብ አቸፈር ፋኖች መልሰውት ነበረ። አሁን ደግሞ ሌላኛውን ሁለተኛውን አማራጭ መንገድ በቁንዝላ በኩል አድርጎ ያንን አካባቢ ለመቆጣጠር ከፍተኛ ጥረት አድርጎ ነበር፣ አልተሳካለትም። ሌላው በምዕራብ ጎጃም ከዚህ በፊት በጣም በርካታ ክፍለ ጦሮች በእዝ ደረጃ ወደ ቋሪትና ወደ ደጋዳሞት ፈረሴት ከተማ የመንግስት ኃይል ተንቀሳቅሰው ነበረ። በጣም በርካታ ከባባድ መሳሪያዎችን በመተኮሱና ከተማዋን ለማውደም ፍላጎት እንዳለው ሲያውቅ ከተሞችን ለቆላቸው ነበረ። ነገር ግን ወደ ፈረሴት ከተማ ከገባ በኋላ መከላከያ በተለያዩ ሰዓታት ያልተጠበቀ ጥቃት እየደረሰበት ዛሬ ከተማዋን ለቆ በአካባቢው ተበትኖ ራሱን እየተከላከለ ያለበት ሁኔታ ነው። በፈረሴት አካባቢ ፋኖ ከፍተኛ ድል እያደረገ እንደሆነ መደበኛ ውጊያዎችን ትተው የሽምቅ ውጊያዎችን ድንገተኛ ጥቃት በመሰንዘር በከተማው አካባቢ የነበረውን የብርሃኑ ጁላን ጦር ከከተማው አስወጥተው አሁን ከማጥቃት ራሱን ወደ መከላከልና ወደ ኋላ ወደ ደንበጫ የመሸሽ ባህሪ እያሳየ ነው። ሌላው ወደ ሰሜን ጎንደር አካባቢ ከ3 ቀን በፊት ቅዳሜ ዕለት ራሱን አዘጋጅቶ እሁድ ዕለት ከጠዋቱ 3 ሰዓት አካባቢ ጀምሮ በጣም በከባድ መሳሪያዎች እንቅስቃሴ አድርጎ ፋኖ መሳፍንት ተስፉ የመሸገበትን ቦታ ለማጥቃት እንቅስቃሴ አድርጎ ነበረ። በአጅሬ ጃኖራ እንቃሽ አካባቢ ነው እንቅስቃሴ አድርጎ የነበረው እና ለ3 ተከታታይ ቀናት መክተው ወደ መጣበት መልሰውታል። አሁንም በዳባት በኩል በወገራ በኩል የሄደው ኃይል አቅም ስላነሰው ከባዕከር ወደ ወልቃይት አካባቢ ባዕከር የሚባል ወታደራዊ ካምፕ አለ። ከባባድ መሳሪያዎችን ብረት ለበስ ተሽከርካሪዎችን ይዞ በአርማጭሆ በኩል በቆላ ወገራ በሚባለው በኩል ገብቶ ለማጥቃት ሙከራ አድርጎ ነበር። እሱም ተመክቶ ተመልሷል። በአጠቃላይ የዳባትና አካባቢው ህብረተሰብ ከፋኖ መሳፍንት ተስፉ ጋር ከፍተኛ ትብብር አድርጎ የመጣውን የብርሃኑ ጁላን ጦር መክቶ እየመለሰ ይገኛል። ዛሬም እንዲሁ ውጊያው ያልበረደ መሆኑን ነው። ነገር ግን ይሄ ውጊያ እየተደረገ ባለበት ሰዓት መከላከያ በጣም ኃላፊነት በማይሰማው ሁኔታ የተከመሩ የሰብል እህሎችን በክብሪት ጭምር ከመሳሪያው በተረፈ የተገኘውን ክምር በክብሪት ሁሉ እያቃጠለ ይሄ ነገ የመሳፍንት ተስፉ ጦር አሽቶ ወቅቶ የሚበላው ስለሆነ እናንተ አትበሉትም ብሎ የገበሬን ሰብል እያቃጠለ ነው። ፊት ለፊት ላይ ያገኘውን ወጣት፣ አዛውንት፣ መነኩሴ፣ ቄስ፣ ሼህ ሳይቀር በጣም እየመታ በከባድ መሳሪያ መንደሮችን እያቃጠለ ይገኛል። ነገር ግን ይሄ ያልበገረው የመሳፍንት ተስፉ ጦር ቦታውን ሳያስደፍር አልፎ ከቦታው ተወቶ ትናንትና ከሰዓት በኋላ በተደረገው ውጊያ የእጅ በእጅ እና የጨበጣ ውጊያ አድርጎ የመከላከያ ኃይሉን
ወደኋላ መልሶታል። በውጊያው በጣም ከፍተኛ ሽንፈት እንደደረሰባቸው የሚያሳየው አንደኛው መገለጫ በጎንደር ሪፈራል ሆስፒታል እና አይራ አካባቢ የሚገኘው አዲሱ ሆስፒታል በጣም በብዙ ቦታ ላይ የተመታ ከ250 በላይ የመከላከያ ቁስለኛ ወደ ሁለቱ ሆስፒታሎች እንደገቡ እጅግ በጣም ተበሳጭቷል። የመከላከያው ኃይል ከተሞችን የፈለገውን ቦታ መቆጣጠር አልቻለም። እንግዲህ ወሎ ያልተጠበቀ በጣም ድንገቴ የሆነ በጣም የሚያስደንቅ ጥምረት የታየበት ከፍተኛ የሆነ ዝግጅት አድርጎ ባልተጠበቀና ባልታሰበ ሁኔታ በርካታ ከተሞችን ተቆጣጥሯል። የመከላከያ ሰራዊት ጦሩን ወደ አፋር በኩል በዋናነት ማዘዣ ጣቢያውን ከደሴ አካባቢ ነቅሎ ወደ ከሚሴ ዞን ወደ ኦሮሚያ ልዩ ዞን ከሚሴ ከተማ ወስዷል። ይሄ የሚያሳየው እያፈገፈገና ከዛ አካባቢ እየወጣ እንደሆነ ነው የሚያሳየው። ነገር ግን ፋኖች ቀጥታ ከተሞች ስለተለቀቁ ብቻ ወደ ከተሞች እየገቡ አይደለም። ከፍተኛ ዝግጅት አድርገው ጥናት አድርገው በህብረተሰቡ ላይ ብንገባ ምን ጉዳት ያደርሳል፣ ብንገባ ምን ጥቅም ያስገኛል ብለው ገምግመው ነው ከተሞችን እየተቆጣጠሩ ያሉት እንጂ ደሴን ከተማ አልፈው የአፋሩን መንገድ ወይም ጥቁር አስፋልት የሚባለው አካባቢ ላይ አሁንም አጥቅተው ያንን መንገድ ለመቆጣጠር ከፍተኛ የመልሶ ዝግጅት እያደረጉ ነው ያሉት። እንግዲህ በተለያዩ ከተሞች በመርሳ፣ ሁርጌሳ፣ ሐይቅ፣ ውጫሌ እንዲሁም በምዕራብ ወሎ አካባቢ የሚገኙት ከተሞች ከዚህ በፊት ቀድመው የተያዙ ከተሞች አሉ። በተጨማሪ አዳዲስ ከተሞችን አሁን ያልኩ የጠቀስኩልህን ከተሞች ይዘው ወደፊት በመገስገስ ላይ ናቸው ያሉት። መከላከያ ከዛ አካባቢ ወጦ ወደ ኦሮሚያ ልዩ ዞን ወደ ከሚሴ ከተማ ማዘዣ ጣቢያ ወስዷል። የመከላከያ ኃይል ብቻ ሳይሆን የዛ አካባቢ የመንግስት ስራ አስፈጻሚዎች፣ የቀበሌ፣ የወረዳ፣ የከተማ አስተዳደር፣ የዞን አመራሮች ከተሞችን ለቀው ከመከላከያ ጋር ፈርጥጠው ወደ ከሚሴ ልዩ ዞን ሂደዋል ማለት ነው። ይህ በእንዲህ እንዳለ በደቡብ ጎንደር የሚካሄደው የህልውና ትግል ተጠናክሮ ቀጥሏል። ለቀናት ሲካሄድ የነበረው ውጊያ በተለያዩ አካባቢዎች ያገዛዙን መዋቅር ከማፍረስ አንስቶ የአብይ አህመድ ሰራዊትን በማስለቀቅ ሰፊ ቦታን መቆጣጠር መቻሉን የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል። ሰሞኑን በተካሄደ ጠንከር ያለ ውጊያ ከፍተኛ ኪሳራ በአገዛዙ ሰራዊት ላይ መድረሱም ተመልክቷል።